አንዳንድ ወንዞች ውሃ ብቻ ይሸከሙ ታሪክን፣ ትውስታን እና የአንድ ከተማ ህይወትንም ይዘው ይፈሳሉ። በአዲስ አበባ ልብ ውስጥ የሚገኘው የቀበና ወንዝም ከነዚህ መካከል አንዱ ነው። ለብዙ ዓመታት የከተማዋን እድገት በዝምታ የተመለከተው የተፈጥሮ ውበት ያስተናገደውና የብዙ ትውልዶች ትዝታ የሆነው ወንዝ ዛሬ አዲስ ተስፋ እያገኘ ይገኛል። በዚህ ቪዲዮ የቀበና ወንዝ ታሪክ፣ ተፈጥሯዊ ጠቀሜታ፣ ያጋጠሙትን ፈተናዎችና ዛሬ እየተደረጉ ያሉ የልማት ስራዎችን አብረን እንቃኛለን። ይህን አስደናቂ ጉዞ አብረን እንጀምር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ። ዋስኩ ዩቲዩብ እንኳን ወደ ኤፍዋይ ቻናል በድጋሚ መጣችሁ። ዛሬ ደግሞ ጉዟችን ወደ ነው የምናደርገው፣ ወደ ቀበና ነው እንግዲህ የምናደርገው። ዛሬ ቀበና ልናያት ነው። እስኪ በጣም እየተወራለት ስለሆነ የተወራለትን ነገር እስኪ ዝም ብለን ቼክ እናድርገው ብለን አሁን ወደ ወክ እያደረግን ነው እንግዲህ ልንወጣ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቀበና ጉዞ ቻማችሁ። ያው ጋይስ እንግዲህ አሁን መገናኛ ደርሰናል። ቀጥታ ወደ ጉዟችን ወደ ቀበና ነው። አሁን መገናኛ አካባቢ ነን። አሁን ሾላ ጋር ምናምን ታክሲ እንያዛ። በታክሲ ታሰልላለን እንግዲህ ያሰናይ ዘመን ልጅነቴ ሻንካፋና መሰረቴ የማንዘነጋው ጉረቃኩሬ ጋይስ እንግዲህ ደርሰናል። ይት በዛ ውስጥ ሆና ማለት ትችላላችሁ። ይት ጋይስ ሻን ይላል በጣም የሚያምሩ። ዮ ጋይስ እንግዲህ አሁን ይኸው እንደምታዩት ቀበና ደርሰናል። በጣም ነው ከዚህ ጋር ሉኩ ደስ ይላል። እዛ ጋር ሆና ጀስኪ ያለ መሞከር ይቻላል የሚለው ምናምን ሄደን እስኪ ቼክ እናደርጋለን። በዛውም ተከታተሉን ይላል። ያራ ሰብስክራይብ ያደርጋችሁ ጋይስ። እንግዲህ እንደምታዩት አሁን የምንሄደው በዚህ ጋር ነው፣ ወደ ጄት ስኪ ጋር ምናምን በዚህ ጋር ግን ነው የምንሄደው እና ተከታተሉ። አሁን እየገባ ነው ወደ ውስጥ ያራ ልጆች አስፋፋሪ ነው። እዛ ጋር የሆነ የሚያፈስ ነገር አለ። እስኪ ዝም ብለን ቼክ እናድርገው። ግን ድባቡ አሪፍ ነው። ማንኛውም ሰብስክራይብ ያደርጋችሁ አይቻማችሁ፣ ሼር ላይክ እያደረጋችሁ ተከታተሉ። ያራ አራንተ ስልክ እንዳይረጋ እኮ ቼክ እናድርግ። አረ ያንተ ንጹህ ነው ግን አንተ ቆሻሻ ይዘንባል መሰለኝ። ሰማን ማን ሻም ሻም ቀበና ሻም 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 ቀበና ሻም ሻም። ኧረ ጋይስ ዋው ዘነበ ነው የሚባለው ነዛ በመድኃኒዓለም ዘንቧል ባግባቡ እስኪ ተከድረስ መከራ ጋይስ እንግዲህ በየማል ሰብስክራይብ እያደረጋችሁ ያስቱና ነው ሰዎች አሉ። ግን አረ በባህር አረፍ ግን የተፈመረ ማን ይሄው ግን ጭራሽ በመሃል ማለት የማይሆን ነገር ነው። ገብርኤልን እንትን ይላል ያንጠባጥባል። ደሳችን ሌና እንዳለ ማርያምን ያንጠባጥባል። ሰብስክራይብ እያደረጋችሁ ጄትስ ጋር ደግሞ እንገናኝ። ይህ ጋይስ ቅድም ያለፍነው በዚህች ውስጥ ነበረ። በስመ አብ እንዴት ለባት ደስ እንደሚል ግን ውሃው ምናምን ፊታችሁን እርጥብጥብ ነው የሚያደርግላችሁ። ማርያምን የሆነ ዣንጥላ ነገር ይዛችሁ መጡ አሪፍ ነው ብዬ ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ በማየት ጋይስ እንግዲህ ቅድም የነበርነው ወንዙ ጋር ነበረ። አሁን ደግሞ እዚህ የምንሄደው አሁን ጄስኪ ያለበት ላይ ጋር ነው እየሄድን ገና ያበደስታ ባዶ ነው። እዚህ ጋር ገና እየተሰራ ነው። ወደ ላይ ከወጣን በኋላ ደግሞ እንገናኝ። ሰብስክራይብ ጋይስ ዩቱማ ከዚህ ጋር ሉኩን በጣም የሚያምር ሉክ ነው ያለው፣ ግን በጣም ነፍሶ ነው ያለው። በጣም ነፍሶ አለ ማለት በጣም ነፍሶ። እስኪ መላ ምናምን እንጠይቃቸውና ጀስኪ መንዳት የሚቻል ከሆነ ወይ ስንት ብር እንደሚወጣ ምናምን እንጠይቃቸውና ከዛ እንመለሳለን። ሾፍ ሾፍ እናድርገውና ማለት በየማሉ ሰብስክራይብ ያደርጋችሁ ጉዞ ወደ 1000 ሌትስ ጎ ጋይስ። እንግዲህ ይኸው እንደምታዩት እዚህ ጋር እዛ ጋር ምናምን እስኪ ያሳያችሁ ያቸው እዛ ጋር እንትን የጀልባው ዝም ብሎ እየቀዘፉ ነው። ጄስኪ ጧት አለ በነፃ ነው ደግሞ ሁሉም ነገር ነፃ ነው። እንግዲህ እዛ ጋር ያቸው እዛ ጋር እንደዛ ለመሄድ ነፃ ነው። ምንም ብር አትከፍሉም እዛ። እና ደግሞ ወደዛ አካባቢ ጋር ደግሞ የሆነ የቢቻ ሸዋ ለማምጣት እየሞከሩ ነው። እዛ ጋር አያችሁ ተዘጋነጭ የሆነ በቃ የሆነ ሌላ ሀገር የምናያቸው ቢቾች ምናምን ለማምጣት በጣም ተሞክሯል። የሚገርም ነገር ነው። እዚህ ደስ የሚል ነገር ነው የምናየው ነገር። ያው ሰው ግን በጣም ብዙ ነው አላሻቸው። በጣም ብዙ ነው። እዛ ጋር ህፃናቶች ለነገሩ ደግሞ መዋኘት ይቻላል እያለ ነበር። መሀል ብቻ አላሽተር ምን እንደሚያክል በጣም የሚገርም ሰው እዚህ ላይ ቢጥሉ ጭቃ ነው እንጂ ውሃው ጭቃ ነው። ብቻ ሰብስክራይብ እያደረጋችሁ ጉዞ ወደ ስንት ወደ 500 ብቻ ወደ 1000 ሰብስክራይብ እያደረጋችሁ
ጋይስ እንግዲህ ቅድም ጄት ስኪና የሆነ እንደ ጀልባ ነገር አለ አይደል? እንደሱ ለመሞከር አስበን ነበር። ወረፋው ጭራሽ የማይታሰብ ነው። በሌላ ጊዜ እንድንሞክርላችሁ ከፈለጉ ይሄ ቪዲዮ ስንት ላይክ ይገባ? ቢያንስ በትንሹ ማለት ቢያንስ 1000 ላይክ ከገባ እናቴ ተሙት። ግን አሸዋ ነክጪ አሸዋን ይሄ ነገር ምንድነው? እስኪ አዙሮ ካሜራው ይሄ ነገር ምንድነው? አሸዋ ነው አፈር ነው? እስኪ ኧረ ጋይስ የሆነ አለ አሸዋ ነገር ነው። አንተ አሸዋ ግን እንደ ዱባይ ላይ ሰው ሰራሽ ቢቾች አለ አይደል? እንደዛ ነገር ለማምጣት ነው የሞከሩት። አሪፍ ነው። ማርያምን አሸዋ ነገር ነው። ግን አይ የመጣችሁ ነፃ ነው መግቢያ እየመጣችሁ ፈን ማድረግ ትችላላችሁ። ወክስ ታረጉ ምናምን ነገር ብላችሁ መጣ ብላችሁ እያያችሁ ተዝናኑበት። በቃ አራድ ይልሽ ጫማችሁ የሆነ የምትዩት ነገር አለ ጋይስ፣ ይዝናኑብናል። የት ነህ የስነ የማዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ ሽሮ ሜዳ ነኝ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም የሜዳ ልጅ ነኝ ወንዜ ቀበና የአራት ኪሎ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም ያሰናይ ዘመን ልጅነቴ ሻን ቀበና መሰረቴ የማዘነጋው ያያችሁት ነው ጋይስ። እንግዲህ ይጫወትባችኋል ህዝቡ። መልክ ይሰራራው ልጅ አሉ። በቃ የሆነ ሾናን እያሳየች ነው ማለት ነው። በየማሉ ሰብስክራይብ ያደርጋችሁ ጎዳንሽ መጣ መሰለኝ። ሻም 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 ቀበና ሻም 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 ቀበና ሻም ሻም የሜዳ ልጅ ነኝ ወንዜ ቀበና ምርኝቶ ምናምን መልክ ይሰራላችኋል። አሳፋሪ ነው መድኃኒዓለም አሳፋሪ። የአራት ኪሎ ነኝ ወንዜ ቀበና ሻም 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 ቀበና ሻም 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 ቀበና ሻም ሻም ይታያችኋል ብዬ አስባለሁ ጋይስ። ሰብስክራይብ ያደረጉ ጋይስ ሰብስክራይብ ቢያንስ በዚህ ውስጥ 500 እንግባ ቢያንስ እንኳን ማለት ነው። በዚህ በሁለት ቪዲዮ ውስጥ ቢያንስ 100 መግባት አለበት። ፈሎቹ እንደነገሩን ማለት ነው ጠዋት 5 መጡ በነፃ እኔ ምን አጣደኝ ጀለስ ነው አብሬን ጋይስ ሞኝስ ብለው በኋላ ቆሻሻዋ እየተፈጠፈ ይደሰትልሃል። ኧረ ወይኔ ያማር ማሪው ትካር ለማይሮ የሆነ የሚጎላው አካል አለ። ያው እንግዲህ ሰብስክራይብ ያደረገው ያማሩ በነፃ ስለሚያስነዱ ይደክማቸዋል። የሆነ በበላ ምናምን ቢሆን አይደክማቸውም። ግን አሁን ለጊዜው መሰለኝ መክፈቻ እያሉ እንሽኖሮ ዳክተር እየነዳን ባሳየናችሁ እናንተ ሰብስክራይብ ያደረጋችሁ ዱባይ ሄደን አንድ ቀን እንነዳለን። ማርያምን ውሃውን እርጥብ ነው ያደርጋቸው። ትርኢት ይሰራብናል። ሀበሻ ከብት ነው ይደሰታል። ትርኢት ይሰራብናል። ወይኔ ያያችሁት ነው ልጁን መጣ ይላል። መልኩን ሰራራብን ነው የምላችሁ ጋይስ። ብቻ ትንሽ ቆይ እንገናኛለን። ቻማችሁ እስከዛው
እሺ ጋይስ እንግዲህ ልገባ ነበረ ግን አልቻልንም። በጣም ወረፋ አለ። አንደኛ ሁለተኛ አሁን ደግሞ 200 ብር እያደረጉት ነው በራሳቸው ፍቃድ እየቀየሩት ነው። እና ደግሞ በቃ ለመግባት ራሱ አዛ ነው ታማኝነችም ይሄ ነገር መጥራት አለበት። በነጻ ተብሎ የተፈቀደ ነገር ብር ባይከፈልበት አሪፍ ነው ብዬ አስባለሁ። ስለዚህ በብር ከሆነ ደግሞ ሞር አሪፍ አንዳንድ ጀስኮች አምጥተው ምናምን በስትክክል እንትን ቢሉ አሪፍ ነው። ህዝቡ ማያርፍም ብቻ አሪፍ ነበረ። ይሄን ይመስላል ቆይታችን። እንግዲህ ሰብስክራይብ ያደርጋችሁ ጉዞ ወደ 1000 ላይክ ሰብስክራይብ እንዳይረሳ። ቻው በቀጣይ ቪዲዮ እንገናኛለን።